ሰላም ሰላም ቤተሰብ ውዶችዬ እንዴት ናችሁ? ሰላም ነው። ከኔ ጋር የሆነ ያው ብዙ ጊዜ ብዙ በዩቱብ የተነገረለት ቅጠል አለ። እነሱም ቅጠል የሚባለው ዛፉ ኬሪ ይሉታል። ይህ እንኳን አረቦች በብዛት ስጋ ውስጥ ምናምን ውስጥ ይጨምሩታል። ይኸው እኛ ደግሞ ይሄ አንደኛው ቤታቸው ነው። ዛፉ አለ። ዛፉን ላሳያችሁ ብዬ አያችሁ። በጣም ብዙ ቦታ አይበቅልም። ይሉታል ወርአ ጋር ይሉታል። ወርአ ጋር ነው የሚሉት። አያችሁ እዩት። ይሄ በጣም በውድ ይሸጣል። ይሄ ዘይቱ ራሱ በጣም እንግሊዘኛ ምን እንደሆነ አላውቅም። እዩት ዛፉ አለ ማለት ነው። ይሄ ዛፉ ይሄ ማለት ነው። ስለዚህ ላሳያችሁ እስቲ እሱን ብዬ እዛኛ ቁሽሽ ያለው ወደ ጫካ አካባቢ ደግሞ መጠናል። እስቲ በዛውም ላሳያችሁ። አያችሁ ቅጠሉ ምን እንደሚመስል። ይሄ ሀረቦች ደግሞ ስጋ ምናምን ሲቀቅሉ ይሄ ከቀረፋ ከምን ጋር የሚጨምሩት ቅጠል ማለት ነው። ሽበት ይከላከላል፣ ለቆዳ ጥሩ ነው ለምናምን ብዬ የተባለ ብዙ ዩቱብ የተሰራበት ይሄ ጋር ነው የሚሉት በአረብኛ። በየተለያየ ሀረብ ሀገር ግን የተለያየ ስም ሊኖረው ይችላል። ይሄ እርጥቡ ችግኙ ማለት ነው። ሲደርቅ ሌላ ከረር ነው ያለው እና ውዶችዬ ያያችሁት ግንዱ እዩት። እና አሁን እቺን ይሄው እያጸዳው ነው። አያችሁ ውዶችዬ ፀሐይ ወጥቷል አሁን ትንሽ እና በዛውም እስቲ ቤተሰቦችን ሰላም ልበላቸው ብዬ ነው። እዚህ ጋር ደግሞ ሎሚ አለ። ይሄ ዛፍ ላይ የሚወጣበት አትክልት አይደለም ሌላ ነው ማለት ነው። ይሄው ሎሚ ጥልግ ብሏል። አሁን ክረምቱ በጋው መጣ አይደለ? እና እሱን እንትን እንላለን ማለት ነው ውዶች ከኔ ጋር። እንደገና ደግሞ ባለፈው ገና ዩቱብ እንደከፈትኩ አንዳንድ ነገሮች ነግሬያችሁ ያው ያላያችሁ ገብታችሁ ቪዲዮን ከመጀመሪያ ብታዩት አሪፍ ትምህርት የሆነ ነገር ሰጥቻለሁ። በሌላ ጉዳይ ገባው እንጂ አሪፍ ፕሮግራም ልሰራ ብዬ ጀምሬ ምንም ተመልካች ሳጣ ጊዜ ሀሳቤን አነሳው እንጂ ብዙ ከማውቀው እውቀት ላካፍላችሁ ነበር ሀሳቤ። ቤተሰቦች እስቲ የመጀመሪያ የለቀኳቸውን ቪዲዮዎች ተመልከቷቸው። ከነሱ ስር እውነት ትክክለኛ በእውቀት ከዶክተሮች እንትን ሲሉ ማለትም ይሄ የአበሻ ሕክምና ባለሙያዎች እና አንዳንድ ደግሞ እውቀት እግዚአብሔር የሰጣቸው ጥበብ እነሱ ካስተማሩት እኔ ደግሞ ከተጠቀምኩበት እዚህ ደግሞ ሰዎች ከሚጠቀሙበት ይቅርታ ለድምፁ ሰዎች ከሚጠቀሙበት አንዳንድ ነገሮች ሰርቼ የላችሁ ነበር እና ቅጠላ ቅጠል ብዙዎቹ በጣም አሪፍ ናቸው። ይሄ ርማን ይባላል ውዶችዬ። ርማን ማለት ይሄ ፍሬው ቀዩ ማለት ነው። ሁለት አይነት ርማን ነው ያለ። የቆምጣጣው ርማን አለ፣ እንደገና ጣፋጩ ርማን አለ። ቆምጣጣው ርማን ነግሬያችኋለሁ። ይሄ ፈቱሽ ውስጥ ሰላጣ ውስጥ ምናምን የሚገባው ማለት ነው። አያችሁ ቅጠሉን አሁን ይሄ ማለት ነው እያፈራ ነው። ይሄው አበባው እንዲህ ነው። ፍሬው ይሄው ጢንጥልዬ ነች፣ ገና እያፈራች ነው ማለት ነው። ዘንድሮ እንደውም በጣም አልያዘም። ሌላኛው አትክልታቸው ጋር አለ። እዩት ፍሬው ማለት ነው እያደገ ነው። እና ውዶችዬ እና አንዳንድ ቅጠሎች ስለ ጤና ጥቅም በጣም ብዙ ነገር አለ። በጣም እኔ እጠቀማለሁ። ለጤና አሪፍ ነው ስለተባለ እጠቀማለሁ ማለት ነው። ጠቅሞኛልም እና የተለያዩ ነገሮችን አቅርቢ ካላችሁኝ አቀርብላችኋለሁ ውዶችዬ። ማለትም ራሴ የምጠቀምበት ነው። እኔ ሳልጠቀምበት ለእናንተ አላቀርብም ማለት ነው። እና የኔ ውዶች ይውልኝ ቤተሰቦቼ ይኸው እርማን ማለት ይሄ ነው። ይሄ እርማንን ደግሞ እንዴት እንደምንሰራ ሲያድግ አሳያችኋለሁ። እንደገና ደግሞ ይሄ ቅጠሉ ራሱ ተፈልቶ ይጠጣል። ይሄ ማለት ነው ለምን ይጠቅማል ብትሉኝ
በጣም ለደረታችን ጋር አካባቢ ላሉ ለሚፈጠሩ ኢንፌክሽኖች በጣም አሪፍ ነው ተብሏል። ከዛ እኔም መጠቀም ጀመርኩ። ብቻ የተለያየ ቅጠላ ቅጠሎች ነው መጠጣ፣ ምንም አልጎዳም እና በጣም አሪፍ ነው። ምክንያቱም ያው መድኃኒት ከምንድን ነው የሚሰራ? ከቅጠላ ቅጠል ነው። እና ውዶች እንደገና ደግሞ ቲን የሚባል አለ አይደል? ቲን የሚባለውን ስለ ቲን ቅጠል ባወራላችሁ። ይሄ ነው ቲን የሚባለው። ይሄ ጣፋጩ ኢትዮጵያ ላይ ሾላ ነበር የምንለው። ይሄው እያወጣ ነው፣ ላሳያችሁ። ይሄው የታያችሁ ፍሬውን፣ ይሄ ማለት ነው። ይሄ አሁን ነጩ ነው፣ ነጣ። ይሄ ከረል ይዞ ነው የሚቀርበው። ውስጡ ስቀልጹት እንደ ቡኒ ነው። እንደገና ቀዩን ቡኒም አለ። የተለያየ አይነት ነው ያለው። ይሄ አሁን እዚህ ቲን ይሉታል። ቲን በእንግሊዘኛ ረሳው እንጂ ልጁ ሲያስተምር ሰምቻለሁ፣ እኔም ተጠቅሜበታለሁ። የሚገርማችሁ ከዚህ ይሄን ቅጠሉን ስትቀርጡት እንደ ወተት ነገር ይወጣል። ያንን ወተት እጃችሁ ላይ፣ እግራችሁ ላይ፣ ፊታችሁ ላይ ክንታሮት ካለ ያ ወተቱ እኔ ምስክር ነኝ። እውነት በጣም ምስክር ነኝ። እዩት፣ ይሄ ማለት ነው። እዩት፣ ይሄ ቅጠሉ አያችሁት? እንዲህ ስትቆርጡት፣ እዩት፣ እንዲህ ስትቆርጡት ወተት ይወጣዋል። ወተት አያችሁት? ይሄ ወተት ይሄ ወተቱን እዩት። ይሄ ወተቱን ክንታሮት ያለባችሁ ሰዎች ብትጠቀሙት፣ ስትቀቡት በተከታታይ 3 ቀንም ላይፈጅባችሁ ይችላል። በተከታታይ 3 ቀን ከተቀባችሁት ክንታሮት ይጠፋል። እውነት ነው የምላችሁ። እኔ የዛሬ አመት ተቀብቼ እግሬ ላይ ነበረብኝ፣ እግሬ ላይ ክንታሮት ማለት ነው። ክንታሮት ስላችሁ ይሄ መቀመጫችን ላይ ይሄ የሚታመመው በሽታው አይደለም። ይሄ ክንታሮት ፊት ላይ ምናምን እጅ ላይ የሚበቅሉ የሉ እሱ ማለት ነው። እና 3 ቀንም አልፈጀብኝም፣ አጠፋልኝ ክንታሮቱን ማለት ነው። ይሄ የዚህ ቅጠል ማለት ነው ቲን ይባላል። ቲን ነው የሚባለው። ስለዚህ ውዶች ይሄ አሁን ይሄው የተወሰነውን ቅጠል አሳየዋችሁ እና ፕሊስ ቤተሰቦቼ እንደማመር፣ ደምሩኝ፣ ደምራችኋለሁ። ቪዲዮዬን ይዩልኝ። ላይፍ መግባት ጀምሬያለሁ። ላይፍ እየገባችሁ ላይፌን ተከታተሉኝ፣ አበረታቱን እና አብረን እንደግ። እሺ የማዳም ቅመሞችዬ አብረን እንደግ። ሌላም ያላችሁ በሌላ ቦታም ያላችሁ ቤተሰቦች ቤተሰብ አድርጉኝ። የተለያየ ነገር አለ አሳያችኋለሁ። ያው እኔ መንግስት ነኝ፣ መንግስት ለመሆን ነኝ ሳይሆን ለመሆን ዝግጁ ነኝ ብያችሁ ነበረ። ከመረጣችሁኝ፣ ከደገፋችሁኝ፣ ሀሳቤን ከተቀበላችሁ ያችሁ ፍሬዋ እንትን ያለች ነው። ሀሳቤን ከደገፋችሁኝ እኔ በደስታ እመጣለሁ እናንተን ለማገልገልና ወዳችኋለሁ ውዶችዬ። ክበሩልኝ፣ ቪዲዮዬን እዩልኝ። በተለይ ይሄን ቲን ተጠቀሙት። ስለ ቅጠላ ቅጠል ቪዲዮዬን የመጀመሪያ ቪዲዮዬን ያታችሁ ሀሳብ ጥያቄ ካላችሁ ፕሊስ ላይፍ ላይ ስገባ ግቡና ጠይቁኝ። ከናጠቃቀሙ ነግራችኋለሁ። በእውነት ይጠቅማችኋል ውዶች። እሺ ተባረኩልኝ፣ ወዳችኋለሁ።